66 መጽሐፍ ቅዱስ ነው። የዓለም አቀፍ አብያተ ክርስቲያናት አጥንተው መርምረው ከመጀመሪያ ከ325 ዓመተ ምህረት ጀምሮ አንዲት ቤተክርስቲያን ስትጠቀምበት የነበረችው 66 መጽሐፍ ቅዱስ ነው። አሁን የብሉይ ኪዳን አዋልድ መጻሕፍትን በመጨመር ቤተክርስቲያኒቱ 80 አሐዱ አድርጋለች መጽሐፍ ቅዱስን። በደርግ ጊዜ የነበሩ ታስታውሱ እንደሆነ ቢጫ ለባሽ ቤተክርስቲያኒቱ ዋና አባት የነበሩ ባህታዊ በእሳቸው ዘመነ ፕትርክና የታተመ 80 አሐዱ መጽሐፍ ቅዱስ። እነዚህ 66ቱ የእግዚአብሔር ቃል ናቸው። 15ቱ ግን እስትንፋሰ እግዚአብሔር ወይም ቃል እግዚአብሔር አይደሉም። አንድ ሰው ሲኦል ከገባ በኋላ ከፍርድ ካገኘ በኋላ እዛ ያሉት ቅዱሳንና እዛ ያሉት ሰዎች እርስ በራሳቸው የማማለል ስራ ይሰራል የሚል የቤተ ክርስቲያናችን ትምህርት የለም። ይሄ በእውነት ሽልማት ያሰጠዋል። እሱ መጽሐፍ ቅዱስ ይማልዳል። ስለዚህ ጳውሎስ አንተ ብትልም በል እንጂ እኛ ግን የሚማልደው አንልም። በመጽሐፈ ሄኖክ ምዕራፍ 19 ቁጥር 1 ላይ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል ነገረው። ቤተ ክርስቲያኗ ስለ መላእክት ያላት አስተምህሮ በዚህ መሰረት ሁለት ነው ማለት ነው። አንደኛ መናፍስት ናቸው፣ እንደኛ ስጋና ደም የላቸውም ብላን ያስተማረችን። በዚህ ክፍል ደግሞ ስጋ አላቸው እያለችን ነው። የትኛውን እንመን? ጥያቄያችን የትኛው? ኦርቶዶክስ መልስ አላት። ኦርቶዶክስ መልስ ካላት እኛም ጥያቄ አለን። ጥያቄውን የማቀርበው ለመሪጌታ ጽጌ ስጦታውና ለመሪጌታ ሙሴ መንበሩ ይሆናል። የመጀመሪያው ጥያቄ ሊቀ ጠበብት ዘሪሁን ሙላቱ ባዘጋጁት ቪሲዲ ላይ ኦርቶዶክስ መልስ አላት የሚል ኃይለ ቃል ተጠቅመዋል። በእርግጥ ኦርቶዶክሳዊ ምላሽ ሰጥተዋል ወይ? ሊቀ ጠበብት ዘሪሁን ሙላቱ መልስ አልሰጡም። ኦርቶዶክስ መልስ አላት ብለው ደፍረው የተናገሩት ነገር አለ። ኦርቶዶክስ መልስ አላት። ቤተ ክርስቲያኒቱ ወይም ደግሞ ኦርቶዶክስ ለሚቀርብላት ጥያቄ መልስ የላትም ብዬ እኔ አምናለሁ። ምክንያቱም መልስ የላትም ብዬ የማምንበት በዋናነት ከዚህ ላይ የቀረቡትን ጥያቄዎችም ይሁን ከዚህ በፊትም አቅርበናቸው የነበሩትን ጥያቄዎች መመለስ ስላልቻለች ነው። ሊቀ ጠበብቱ ኦርቶዶክስ መልስ አላት ነው ያለው እንጂ እኔ መልስ አለኝ አይደለም ያለው። እኔ መልስ አለኝ ብሎ ቢል እንደገና ድጋሚ ጋብዘነው ለውይይት በቀረብን ነበር። አሁን እሱ ራሱን አገለለና ኦርቶዶክስ መልስ አላት ነው ያለው። እሺ ኦርቶዶክስ መልስ ካላት ጥያቄ አለ። እስቲ ጥያቄያችንን ከ80 አሐዱ መጽሐፍ ቅዱስን ጀምር። ቤተ ክርስቲያኒቱ 66 መጽሐፍ ቅዱስ አይበቀኝም፣ ይህ ለኔ በቂ አይደለም፣ ወደ 80 አሐዱ ከፍ ማድረግ አለብኝ ብላ ከ66 ወደ 81 ከፍ አድርጋለች መጽሐፍ ቅዱሷን። ሁለት አይነት 80 አሐዱ መጽሐፍ ቅዱስ አዘጋጅታለች፣ በየጊዜው የታተመ ከዋናው የህይወታችን ምንጭ የህይወታችን መገኛ እግዚአብሔር በልጁ ፈልጎ ያገኘበት ዋና መርህ የሆነው ቃሉ 66 መጽሐፍ ቅዱስ ነው። የዓለም አቀፍ አብያተ ክርስቲያናት አጥንተው መርምረው ከመጀመሪያ ከ325 ዓመተ ምህረት ጀምሮ አንዲት ቤተክርስቲያን ስትጠቀምበት የነበረችው 66 መጽሐፍ ቅዱስ ነው። አሁን የብሉይ ኪዳን አዋልድ መጻሕፍትን በመጨመር ቤተክርስቲያኒቱ 80 አሐዱ አድርጋለች መጽሐፍ ቅዱስን። የብሉይ ኪዳንን አዋልድ መጻሕፍት በመጨመር የሐዲስ ኪዳንን አዋልድ ሳይጨምር ማለት ነው። ይህ መጽሐፍ ቅዱስ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ በደርግ ጊዜ የነበሩ ታስታውሱ እንደሆነ ቢጫ ለባሽ ቤተክርስቲያኒቱ ዋና አባት የነበሩ ባህታዊ በእሳቸው ዘመነ ፕትርክና የታተመ 80 አሐዱ መጽሐፍ ቅዱስ ነው። ይህ 80 አሐዱ መጽሐፍ ቅዱስ ሲጻፍ እሳቸው መቅድሙን ጽፈዋል። በእሳቸው ዘመን የተጻፈ ለመሆኑ ለምን እንዳስፈለገ ምክንያታቸውን አስቀምጠዋል። ከዚህ ላይ ከታች ስማቸውን አስቀምጠዋል። መቀጥለን ወደ ሁለተኛው ገጽ ስንገባ
የብሉይ ኪዳን መጻሕፍት ይልና የብሉይ ኪዳንን መጻሕፍት ይዘረዝራል። የብሉይ ኪዳኑን ትክክለኛዎቹን 39ን ከዘረዘረ በኋላ የብሉይ ኪዳን ሁለተኛ የቀኖና መጻሕፍት ብሎ ለብቻቸው ለቅሞ አውጥቶ ነው ያስቀመጣቸው። የብሉይ ኪዳን ሁለተኛ የቀኖና መጻሕፍት በቅንፍ እንደውም አንዳንድ ቦታ አፖክሪፋ ብሏቸዋል። እነዚህን የብሉይ ኪዳን ተጨማሪ መጻሕፍቶች ሳያሰባጥሩ ለብቻቸው በአንድ ላይ አስቀምጠው 80 አሐዱ መጽሐፍ ቅዱስ ብለው አሳትመዋል። 39 ይህንን 27 የሐዲስ ኪዳን ቀጥለው ያሉትን ተጨማሪ መጻሕፍቶችን ብትጨምሯቸው ወደ 84 ከፍ ይላሉ። ለምን? ይሄ ሳያነጋግርም 81 ከሆነ በቁጥር መጉደል የለበትም። አንደኛ፣ ሁለተኛ፣ ሶስተኛ ተብሎ 81 መሙላት አለበት። ይሄ ተረፍ ነው፣ ይሄ ቅሪት ነው፣ ይሄ ተጨማሪ ነው፣ ይሄ እንደዚህ ነው ተብሎ የሚለካ አይደለም። ለምሳሌ ትንቢተ ኤርምያስን 1 ሰቆቃው ኤርምያስን ደግሞ 2 ብለን የቆጠርን እንጂ የኤርምያስ መጽሐፍ እስከሆነ ድረስ ዝም ብለን 1 አድርገን እንቁጠረው ተብሎ አልተቆጠረም። ምክንያቱም ሁለቱ የየራሱ ዓላማ ስላለው የጳውሎስ መልእክታት ይህ ሁሉ አንድ ስለሆነ ጳውሎስ 1 ብላችሁ ቁጠሩ ተብሎ አልተባለም። የየራሱ መልእክት ዓላማ ስላለው ምክንያት አለው። መጽሐፍ ቅዱስ 1 2 ተብሎ የሚቆጠርበት ምክንያት አለው። 80 አሐዱ ሲባልም በበቂ ምክንያት በአሳማኝ ምክንያት ስም ዝርዝሩ መታወቅ አለበት። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለን። 80 አሐዱ አይደለም። እሺ ይሁን እንደተባለው 80 አሐዱ ይሁን ብለን እንቀበለው። ይህ 80 አሐዱ መጽሐፍ ቅዱስ ከታተመ በኋላ ከዚህ 66ቱ ምንም ልዩነት የሌለው ሆነ ማለት ምን ማለት ነው? ከተጨማሪዎቹ በስተቀር ሌላው ምንም ልዩነት የለው። ክርስቶስ ያማልዳል ነው ያማልዳል፣ ጠበቃ ነው በቃ ምንም ልዩነት የለው። ግን አንዳንድ ቦታ ላይ ጎላ በማድረግ አስቀምጠዋል። ለምሳሌ ሽማግሌዎች የሚለው ቀሳውስት በሚለው ለመተካት ፊደሎቹን ጠቆር ባለ ቀለም አስቀምጠዋቸዋል። እነዚህን 80 አሐዱ መጽሐፍ ቅዱስ ያላችሁ ሰዎች ገለጥ አድርጋችሁ ብታዩ አንዳንድ ቦታ ላይ ጎላ ብለው የተጻፉ 3-4 መስመሮች ወይም አንድ አረፍተ ነገር ልታገኙ ትችላላችሁ። ልዩነት ያለ መሆኑን ያሳያል። ግን ያ ልዩነት በወንጌላውያን አብያተ ክርስቲያናትና በኦርቶዶክስ መካከል ልዩነት የሚያመጣ አይደለም፣ የቋንቋ ልዩነት ካልሆነ በስተቀር። 80 አሐዱ መጽሐፍ ቅዱስ ውስጥ 66ቱ የእግዚአብሔር ቃል ነው። ከ80 አሐዱ 66 ሲቀነስ 15 አይደለ? እነዚህ 66ቱ የእግዚአብሔር ቃል ናቸው። አብያተ ክርስቲያናት ምን የሚሉባቸው የሚጠቀሙባቸው መጻሕፍቶች ናቸው 66ቱ። 15ቱ ላይ ግን ችግር አለ ነው እያልን ያለ ነው። 15ቱ ላይ እንጂ ሙሉ 80 አሐዱ ላይ አይደለም። 66ቱ ላይ ችግር የለም። 66ቱ የእግዚአብሔር ቃል ናቸው። 66ቱ እስትንፋሰ እግዚአብሔር ናቸው። 15ቱ ግን እስትንፋሰ እግዚአብሔር ወይም ቃለ እግዚአብሔር አይደሉም፣ ስህተት አለባቸው ነው እያልን ያለ ነው። 80 አሐዱን አንቀበልም ስንል እንደ ጠቅላላ 80 አሐዱን እንትን የማለት ጉዳይ አይደለም። በፕሮቴስታንቱና በኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ልዩነትን ያመጡት 66ቱ ሳይሆኑ 15ቱ ተጨማሪዎች ናቸው። ስለዚህ ፕሮቴስታንትንና ኦርቶዶክስን የሚለየው ስንት ነው ማለት ነው? 66ቱ ሳይሆን 15ቱ። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለን። እስከ አቡነ ጳውሎስ ጊዜ በዚህ መጽሐፍ እየተጠቀመች ቆየችና 66ቱም ሳይቀር ማለት ነው 80 አሐዱ ለሁለተኛ ጊዜ ይታተም ሲባል እንደገና ሌላ ጭቅጭቅ ውስጥ ገቡ። ያ የነበረው ይታተም አይሆንም፣ ፕሮቴስታንቶቹ አስቸግረውናል። ለምን? እንዴት አስቸገሯችሁ እንዴ? እዚህ የሚያማልዳል እዚህ የሚያማልዳል፣ ምንድነው ልዩነታችሁ አሉን። ስለዚህ ብዙ ኦርቶዶክስ አረ ልዩነት ያለው እውነትም እያለ ወደ እነሱ ይዶብናልና የሆነ መላ መፈጠር አለበት ተባለ። እንግዲህ ህዝቡን ከፕሮቴስታንት ለመታደግ መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው። ህዝብ እንደሚመቸው መጽሐፍ ቅዱስ ሊሆን አይችልም። ልንገራችሁ፣ ህዝብ ካልተመቸው ጥሎ ይሂድ እንዴ። ከተቻለ መስበክ ነው። ከተቻለ የእግዚአብሔር ቃል ትክክል እንደሆነ በነቢያት በሐዋርያት የተሰበከው የእውነት ቃል እንደሆነ መናገር ነው። ያ ካልተመቸው ግን ምንም ማድረግ አንችልም። ሊጠፋ የተዘጋጀ ህዝብ እስከሆነ ድረስ አይደለም እንዴ? ከዚህ ውጭ ሌላ ምንም አማራጭ የለም።
ምን ይሻላል ታዲያ? ህዝብ ከምናጣ መጽሐፍ ቅዱስን ቃሉን እንቀይረው። ያማልዳልን፣ ይፈርዳል። እንደዚህ ሊሆን አይችልም። እንደዚህ አድርገው ነው ይህን መጽሐፍ ቅዱስ ያዘጋጁት። ኦርቶዶክስ መልስ አላት። ሊቀ ጠበብት ዘሪሁን መልስ አልሰጡንም። ኦርቶዶክስም መልስ አልሰጠችም። መልስ አላት ካሉ ሊቀ ጠበብቱ መልሳች ማን ነው? ጥያቄ አለን። በየትኛው 80 አሃዱ በተባለው መጽሐፍ ላይ እንመራ? የመጀመሪያው 80 አሃዱ የተባለው መጽሐፍ ቅዱስ ወይቷቀስ በእንቲአነ የሚለውን ስለኛ የሚማልደው ይላል። ሮሜ ምዕራፍ 8:34 ላይ ያለውን ማለት ነው። ሮሜ 8:34 ላይ አሁን አድምቼ ብትናረግ ይናገረዋል። ሮሜ 8:34 ላይ እንዲህ ይላል፣ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የሚኮንነው ማን ነው እያለ ነው። ኮናኙ ማን ነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። በ2000 ዓመተ ምህረት ላይ የተጻፈው ደግሞ ስለኛ የሚፈርደው ይላል። ስለዚህ ቤተ ክርስቲያኗ 2000 ዓመት ስትመራበት የነበረውን ቃል አሁን 2000 የዛሬ 4 ዓመት ማለት ነው የዛሬ 4 ዓመት ይፈርዳል ብላ ቀየረችው። ቤተ ክርስቲያኗ የምታምነው ይማልዳል ስለኛ የሚማልደው በሚለው ነበር የምታምነው ቤተ ክርስቲያኗ። የቤተ ክርስቲያን ልጆችኛ ይህን ጥያቄ ስናነሳ መጽሐፍ ቅዱስን ወደ መበረዝ ገቡ መሪዎች። በኩረ ጽሑፉ ይልና ወይም ግሪኩ ስለኛ የሚማልደው ነው የሚለው ይላል፣ የሚፈርደው አይልም። ይህ ማለት ምን ማለት ነው? ጳውሎስ ብዕሩን አንስቶ ሲጽፍ በግሪኩ ምን ብሎ ነው የጻፈው? ስለኛ የሚማልደው ብሎ ነው የጻፈው ማለት ነው። ወይም የግሪኩ ትርጓሜ ይሄንን ነው፣ የሚማልደው የሚለው ነው የሚሰጣው። የግሪኩን ቃል እየተናገርኩ አይደለም ያለው፣ ግሪኩ ሲተረጎም ነው የሚለን የሚማልደው ይላል ብሎ ነው ያስቀመጠው። እሱ መጽሐፍ ቅዱስ ይማልዳል። ስለዚህ ጳውሎስ አንተ ብትልም በል እንጂ እኛ ግን የሚማልደው አንልም ብለው ያሁኑ ሊቃውንቶች የቤተ ክርስቲያን ሊቃውንቶች ምን አደረጉት? የሚፈርደው አሉት። በመጀመሪያው ግን የሚማልደው ነው የሚለው በየትኛው 80 አሃዱ መጽሐፍ ቅዱስ እንመራ? ደግሞ ይህ ብቻ አይደለም ችግሩ። እዚህ ላይ የብፁዕ ቅዱስ አቡነ ጳውሎስ ስም ነው ያለው። ይሄ መቅድም በሳቸው ከተጻፈ በኋላ መቅድሙ ልክ እንደዚህኛው እንደ አቡነ ተክለ ሃይማኖት ከተጻፈ በኋላ አባ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብሎ ከነማዕርጋቸው ተጽፏል። ቀጥለን ስንገባ የብሉይ ኪዳን አዲስ ኪዳን መጻሕፍት እንደምታዩት ያለምንም ልዩነት የብሉይ ኪዳን አዋልድ መጻሕፍት ተሰባጥረው ውስጥ ለውስጥ ገብተው ያለ ልዩነት ገብተው ተቀምጠዋል። ገብተው ሲቀመጡ ደግሞ እንደነበረው እንዳለ ቃላቸው አልተቀመጠም። እየተበረዘ ነው የተቀመጠው፣ እየተበረዘ። እንዲያውም አንድ ነገር ልንገራችሁ ተጨማሪ። ይህ መጽሐፍ ቅዱስ እነዚህን ሁሉ ይቀድማቸዋል። ይሄኛውን 66ም ይቀድማል፣ ይሄኛውንም ይቀድማል፣ ይሄኛውንም ይቀድማል። ራሷ ቤተ ክርስቲያኒቱ በራሷ ሊቃውንት ያሳተመችው መጽሐፍ ቅዱስ ፕሮቴስታንቱ መጽሐፍ ቅዱስ በአማርኛ አስተርጉሞ ወደ ኢትዮጵያ ሳያመጣ ሳያስገባ የኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን ሳይሰራ ቤተ ክርስቲያኒቱ ራሷ ከንጉሠ ነገሥቱ ከአፄ ኃይለ ሥላሴ ጋር ተነጋግራ አፄ ኃይለ ሥላሴ ይሄ ሐሳብ ካለስ ችግር የለም ብለው የራሳቸውን ማተሚያ ከአውሮፓ አስመጥተው በራሳቸው ገንዘብ ማለት ነው ብርሃንና ሰላም ማተሚያ ቤት የሚባለው በራሳቸው ገንዘብ በግላቸው ማተሚያ አስመጥተው ይሄ መጽሐፍ ቅዱስ ታተመ። እዚህ መጽሐፍ ቅዱስ መቅድም ላይ ምን ብሎ ይጀምራል? ሞአንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። በራሳቸው ገንዘብ ከመሆኑም በላይ የቤተ ክርስቲያኒቱን ሊቃውንት ዕብራይስጥኛ የሚያውቁ ለብሉይ ኪዳን፣ ግሪክኛ የሚያውቁ ከሐዲስ ኪዳን አሰባሰቡና ሊቃውንት በቤተ መንግስታቸው አንድ ኮሚቴ ያዋቀሩ። ይህን ካደረጉ በኋላ 5 ዓመት ሙሉ 24 ሰዓት ተሰርቶ ተጠናቆ ቀረበላቸው። ከዚያ በኋላ የጠላት ወራራ መጣና ሳይታተም ቀረ። እንደገና መጥቶ ነው የታተመ የመጽሐፍ ቅዱስ።
ስለዚህ እነዚህን ሁሉ መጽሐፍ ይቀድማል። ይሄ መጽሐፍ ቤተ ክርስቲያን በዚህ መጽሐፍ ስትመራ ነበር። ለምን ወደዚህ ብረዛ ውስጥ እንደገባች እንግዲህ የኛም ጥያቄ ነው። ኦርቶዶክስ መልስ አላት ለተባለው አሁን ጥያቄያችን ሆኖብናል ለኛ። ይሄ ነገር የሁላችን ጥያቄ ሊሆን ይገባል። የብሉይ ኪዳን ተጨማሪ የተባሉት ተጨማሪ ተብለው ለብቻቸው ነበር የተቀመጡት በመጀመሪያው መጽሐፍ ቅዱስ ማለት ነው። አሁንም የቤተ ክርስቲያን ልጆች እኛንና እኛን የሚመስሉት በሚጠይቁት ጥያቄ መሰረት ግራ ስለተጋቡ እናደባልቅባቸውና ግራ እናጋባቸው እየተባለ ነው። አይሆንም። በእጃችን አለ። አስቀድሞ እጃችን ላይ የሰጠን እግዚአብሔር የተባረከ ይሁን። ለልጆቻችን እናስቀምጠዋለን። ስህተትን ምን ለማለት ከእውነት እንዲለዩበት። ቤተ ክርስቲያኗ ተጨማሪ ብላ ነበር የያዘቻቸው። አሁን ግን ተጨማሪ የሚለውን አነሱት። ለምን? ፊትስ ለምን ተጨማሪ የሚለውን ጨመረች? አሁን ደግሞ ለምን ደባለቀች? ይሄ ትክክለኛ የሆነውን ጥያቄ ላለመመለስ ቤተ ክርስቲያኗ የወሰደችው እርምጃ ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ሰማንያ አሐዱ መጽሐፍ ቅዱስ ምን ይላል? በቃየል መንገድ አትሂድ፣ እርሱም በሴት ቀንቶ ወንድሙን ገደለው ይላል። አንደኛ መቃብያን ምዕራፍ 23 ቁጥር 1 እስከ 2 ላንብላችሁ ደግሞ ይሄኛውን የሚለው ደግሞም ወንድሙን አቤልን ወለደች ይላል ሔዋን። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ፣ አቤልም ደግሞ ከበጎቹ በኩራትን ከስው አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ላይ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው ይላል ዘፍጥረት 4:2 እስከ 8። አሁን ከመስዋዕት ጋር በተያያዘ ሁኔታ በስንፍና ባቀረበው መስዋዕት ሁኔታ እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ወደ አቤልና ወደ መስዋዕቱ እግዚአብሔር ሲመለከት ቀና። ቅናቱ ይሄ ነው። ጠቡ ይሄ ነው። ወንድሙን ወደ ሜዳ ውስጥ የገደለበት ምክንያት ይሄ ነው። በሴት ቀንቶ ገደለው የሚል ታሪክ በፍጹም የለም። ግን ይህን ያህል ልዩነት አለ። ተመልከቱ። አቤልን የገደለው በሴት ምክንያት ነው ቃየል የሚል ይሄ ተጨማሪ አምጥቷል። መቃብያን 23 ከቁጥር 1 እስከ 2 ያለው ዕብራውያን ላይ ያለው እንደዚህ ይላል። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። ቃየል አቤል ላይ የተነሳው ለእግዚአብሔር ባለው በመሰጠቱ ነው፣ በሚስት ጉዳይ አይደለም። አቤል በግ ጠባቂ ነበረ፣ ቃየል ገበሬ ነበረ። ሁለቱም ለእግዚአብሔር መስዋዕትን አቀረቡ። የእግዚአብሔር እይታ ወደ አቤል አዘነበለ። የአቤልን መስዋዕት እግዚአብሔር ተቀበለ። የቃየል መስዋዕት እንዳለ ቀረ። የዚህን ሰዓት ቃየል ተናደደና ወንድሙን ገደለው ነው የሚለው። ለዚህ ማስረጃ የሚለውን ላሳያችሁ። ስለ ሴት አይልም። አንደኛ ዮሐንስ መልእክት ላይ እንደዚህ ይላል 3 ከቁጥር 12 ላይ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገዛ ስራው ክፉ፣ የወንድሙ ስራ ጽድቅ ስለነበረ ነው ይላል። ስለ ሴት ነው ይላል። ቃየል አቤልን የገደለበት ምክንያት የጽድቅ ነው። አቤል ጻድቅ ስለነበረ፣ ቃየል ግን ስራው ምን ስለነበረ? ክፉ ስለነበረ ነው ብሎ ፍንትው አድርጎ ያሳየናል። ስለ ሴት ነው የሚለው ይህ ተጨማሪ ከ15ቱ ተጨማሪዎች መካከል አንዱ ውሸታም መጽሐፍ ነው የኛ ጥያቄያችን። ገንዘብህን ይላል ደግሞ ቀጥሎ ያለው ልዩነት። ገንዘብህን በከንቱ አትበትን በቃኝም አትበል ይላል መጽሐፈ ሲራክ ምዕራፍ 5 ቁጥር 1። አሁን መጽሐፈ ሲራክ ከ80 ከተጨማሪዎቹ መጽሐፍ አንዱ ነው። መጽሐፈ ሲራክ ገንዘብህን አትበትን በቃኝም አትበል ይላል።
ይሄንን በብሉይ ኪዳንም ቢሆን በአዲስ ኪዳን በፍጹም አናገኘውም። እንዲህ አይነት መልእክት እንዲህ አይነት ስብከት ከነቢያትም ከሐዋርያትም አናገኝም። ጌታችን ኢየሱስ ክርስቶስ ምን አለ? ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ አለ። ያንን የሚያፈርስ ነው ጌታችን የተናገረው። አደጋ እኮ ነው ይሄ እኮ ለህይወታችን ሞት እኮ ነው። ለሁለት ጌቶች መገዛት አትችሉም አላለም እንዴ ጌታችን? ለገንዘብና ለእግዚአብሔር ሁለት ጌቶች እኮ ነው ያላቸው፣ ገንዘብንና እግዚአብሔርን። ሁለት አምላክ እኮ ነው ያደረጋቸው። ዓላማን የሚያስት ነው፣ ህይወትን የሚያበላሽ ነው፣ ተልእኮን የሚያሰናክል ነው። ብዙ ሞኞች ግን ገንዘብ አትበትን እያሉ እየሰበኩ ነው እንግዲህ እንደምናያቸው። ገንዘብን በቃኝ አትበል የሚለውን ልናገር። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ። ያኛው መጽሐፍ ደግሞ በቃኝ አትበል ይላል። መጽሐፍ ቅዱስ ሲናገር እይክል ገብር ለክልኤ አጋዕዝት ተቀንዮ፣ አንድ ባሪያ ለሁለት ጌቶች መገዛት አይችልም ነው የሚለው። የሰው ህይወት በገንዘቡ ብዛት አይደለም ይላል መጽሐፍ ቅዱስ። የሰው ህይወት በገንዘቡ ብዛት አይደለም። ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ሉቃስ 12 ከቁጥር 15 እስከ 21 ላይ ያለውን ብታነቡት ስለ ገንዘብ ነው የሚያወራው። ገንዘብ ምን ያህል ሰዎችን እንደሚያጠምድ፣ ከእግዚአብሔር አጀንዳ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ዓላማ ምን ያህል እንደሚያወጣ ነው የሚያሳየው። ሌላው ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞት ነውና ውርደት ነው አለ ሲራክ 20 ቁጥር 25 ላይ። ምንም አሁን ሞትም ውርደትም ይሁን የሁለታቸው ግን ምን አለ ሲያወዳድር ከሐሰተኛ ሌባ ተሽሏል። እስቲ ሁለቱንም ከአስርቱ ትእዛዛት ውስጥ እናያቸው። በሐሰት አትመስክር፣ ደግሞ አንደኛው አትስረቅ አይደል እንዴ? ሁለቱንም እኮ ምዕራፍ 20 ላይ ነው የምናገኛቸው። በሐሰት አትመስክርም አትስረቅም፣ ሁለቱም መለኮታዊ ህጎች ናቸው። የሲና ተራራ እየጨሰ የተነገሩ የተላለፉ መልእክቶች ናቸው። ስለዚህ ምንድነው ለህይወታችን የሚጠቅመው? ይሄንን ያህል ብንቆልለው 81 አይደለም 281 ብናደርገው ለህይወታችን ሞት ከሆነ ምን ያደርግልናል? ከሐሰተኛ ሌባ ይሻላል በፍጹም የማይሆን ጉዳይ ነው። ስለዚህ ይሄ ምንድነው ነው ብሉይ ኪዳንንም ሐዲስ ኪዳንንም ምን አይልም ያማከለ ጽሑፍ አይደለም። ለምሳሌ ዘጸአት ምዕራፍ 20 ከቁጥር 15 ላይ አትስረቅ በሐሰትም አትመስክር ይላል። አንደኛ ቆሮንቶስ ላይ የሰረቀ ከእንግዲህ ወዲህ ምን አይበል አይስረቅ ይላል። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል መጽሐፍ ቅዱስ። አትስረቅ ነው የሚለው ብሉይ ኪዳንም አዲስ ኪዳንም ማለት ነው። 81 መጽሐፍ ቅዱስ የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማር ያዋርዶኛል አለ። 3ኛ መቃብያን 1:15 ዲያብሎስ የተዋረደው ለአባታችን ለአዳም አልሰግድም በማለቱ ነው ማለት ነው። በ81 መጽሐፍ ቅዱስ እይታ እውነተኛው አምላክ ክብሬን ለሌላ ለማንም አልሰጥም ያለ አምላክ ክብሩን ለአዳም አይሰጥም። ለአዳም ይሰገድለት ዘንድ እግዚአብሔር አዋጅ አያውጅም። ለአዳም ተሰገደ የተባለው ዲያብሎስም በዚህ ምክንያት እንዳልወደቀ እርግጠኞች ነን። እግዚአብሔር ክብሩን ለሌላ ለማንም ስለማይሰጥ የዲያብሎስ መዋረድ የሚለው የዲያብሎስ አልሰግድም ብሎ ነው ለአዳምና ለሔዋን ከክብሩ የወረደው የሚለው አስተምህሮ ከ66ቱ የመጽሐፍ ቅዱስ አስተምህሮ ጋር ይጋጫል ነው። እሱ ለምሳሌ ኢሳይያስ 14 አውጡልኝ። ኢሳይያስ 14 ላይ እንደዚህ ይላል፣ አንተ የንጋት ልጅ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ?
አሕዛብንስ ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑል እመሰላለሁ። ስለዚህ የዲያብሎስ ወይም የሰይጣን ትልቁ እንትን ውድድሩ ከእግዚአብሔር ጋር ነው። እኔ እንደ እግዚአብሔር ሆናለሁ፣ እኔ እንደ እግዚአብሔር መሆን ነው የምፈልግ። በዚህ ምክንያት ነው የወደቀው። ለዚህም ደግሞ ሌላ መረጃ ልንገራችሁ። ዘፍጥረት ምዕራፍ 3 ላይ ይችን ቅጠል በበላችሁ ቀን ሞትን የምትሞቱ አይደላችሁም አለ አዳምና ሔዋንን መጥቶ። እንስሳ ሲሉት እንደ እግዚአብሔር ክፉንና ደጉን የምታውቁ ስለሆነ ነው፣ በዚህ ምክንያት ነው አትብሉ ያላችሁ ነው ያላችሁ አይደል? አሁን ከማን ጋር ነው ማለት ነው ነገሩ? ከእግዚአብሔር ጋር ነው የዲያብሎስ እንትን። ለምሳሌ ቅድም ጠቅሶታል። የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 10 ላይ ኢየሱስን መጥቶ ስገድላቸው ነው ያለ ወይስ ስገድልኝ? ስገድልኝ። ምንድነው ዲያብሎስ ፍላጎቱ? የዲያብሎስ የወደቀበት ምክንያት ምንድነው? እንደዚህ መጽሐፍ ለአዳም አልሰግድም ብሎ ነው ወይ? አይደለም፣ ለእኔ እንደ እግዚአብሔር ስግደት ይገባኛል ብሎ ነው። ሂድ አንተ ሰይጣን ለእግዚአብሔር ለአምላክህ ብቻ ስገድ ተብሎ ተጽፏል ያለው ኢየሱስ። መጽሐፍ ቅዱስ የሚያሳየን ስግደት ለአዳምም ለሔዋንም ለሌሎች ሰዎችም ሳይሆን ለእግዚአብሔር እንደሆነ ነው። ይሄኛው መጽሐፍ ደግሞ ለአዳም ስግደት ይገባል እያለን ነው አይደለ? በዚህ ምክንያት ነው የወደቀ ዲያብሎስ ካለ ለሰዎች ስግደት ይገባል እያለን ነው። ስለዚህ ዲያብሎስ በዚህ ምክንያት አይደለም የወደቀ፣ ውሸት ነው። ለኔ ስገዱልኝ፣ ለኔ ክብር ይገባኛል በማለቱ ነው። ስለዚህ ይሄኛው ተጨማሪዎቹ የስተት መጻሕፍቶች ናቸው ነው የምንላቸው በዚህ ምክንያት ነው። ስግደት የሚገባ ለእግዚአብሔር መሆኑን ጥቅስ ልስጣችሁ። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ለእግዚአብሔር እንጂ ለአዳምም ለማንም የሚገባ አይደለም። ዳግም ምዕራፍ 4 ቁጥር 15 ላይ መመልከት እንችላለን። እግዚአብሔር በኮሬ በእሳት ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና ምን በሉ? ተጠንቀቁ። ምክንያቱም እስራኤል ለሆነ ነገር ሰግዶ እንዳይረክስ የሚያስተምር ትምህርት ነው። ለአዳም ስግደት ቢገባ ኑሮ እኮ ከፊት ጀምሮ የነበረ ቢሆን ያ ጽሑፍ አይጻፈም ነበረ። ኢሳይያስ 45 ቁጥር 23፣ ማቴዎስ 4 ቁጥር 10፣ ዘዳግም 6 13 ላይ ያለውን በግልጽ ያስቀምጥልናል። በመጽሐፈ ሄኖክ ምዕራፍ 19 ቁጥር 1 ላይ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል፣ ያበሳጨኛል ብሎ ለቅዱስ ሩፋኤል ነገረው። አያችሁ፣ ሚካኤልና ሩፋኤል ሲጨዋወቱ ሚካኤል ብሶቱን ለሩፋኤል ይነግረዋል። የተሰማውን ስሜት፣ የተፈጸመውን ስህተት፣ ብስጭቱን ለምን መሆን እንደሌለበት ነው እንግዲህ ለሩፋኤል እየነገረው ያለ። እንዲህ አይነት መጽሐፍ ተብሎ ይያዛል እንዴ? እንዲህ አይነት መጽሐፍ የህይወት መመሪያ ይሆናል እንዴ? ለመሆኑ መንፈስ ቅዱስ የሚያሳዝን ስራ ይሰራል እንዴ? ለመሆኑ መንፈስ ቅዱስ ያበሳጫል እንዴ? መንፈስ ቅዱስ ያጽናናል አይደል የተባለው? መንፈስ ቅዱስ ያረጋጋል አይደል የተባለው? መንፈስ ቅዱስ እኮ ራስን የመግዛት ጸጋ ነው ያለው አይደል እንዴ? እኔ እንጃ ይህን መጽሐፍ ከዚህ በኋላ ምን ብለው እንደሚያርሙት። አዎ መንፈስ ቅዱስ ይሳሳታል፣ መላእክትን ያበሳጫቸዋል ብለው በድርቅና ይቆሙም እንደሆነ ወገኖቻችን እንጃ ምን እንደሚሉ እኔ ግራ ይገበኛል ከዚህ በኋላ። በዚያች ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል፣ ያበሳጫኛል የሚለውን መርጅታ ጽጌ እንዳለው እሺ፣ በዚህ መጽሐፍ ሄኖክ 19 ቁጥር 1 ላይ ያለውን ይዘን ብንሄድ ቅዱስ ሚካኤል ከዲያብሎስ በምን ይለያል? ቅዱስ ያሰኘዋል እንዴ? መንፈስ ቅዱስ እኮ እግዚአብሔር ነው። ስለዚህ የእግዚአብሔር ዕውቀቱ የእግዚአብሔር ጥበቡ ያናድደኛል ካለ ሚካኤል ከዲያብሎስ በምን ሊለይ ነው? ይህ ክፍል ሚካኤልን አያከብርም አይደለ? ሚካኤልን የሚያከብር ክፍል አይደለም። የሚካኤልን ስም
የሆነ ነገር የቀባ ነው።